መቼ ሞተና መቼ ተረሳ መቅደላ ያለው የቋራው ካሳ ልበልህ አንዴ የለህም ዘመድ ያለ ጎራዴ አንሱ ካላችሁ እናንሳ ወንድ የቋራው ካሳ አባ ሞገድ ሐሰን አማኑ የጣቴን ቀለበት አንተ አድርገው ካሳ በኔም ማጣት ገብቶ አስጨነቀኝሳ የውቤን ደበኛ የጎሹን ገዳይ ያሊን መንግስት አፍራሽ ይህን ዘመናዊ አደባባይ ቆሞ አበጀሁ ይላችሁ ይህን ባለ ጊዜ ምን ትሉታላችሁ? የሚስታቸው አባትና ባላንጣቸው ራሳሊ እንዲህ የተባለላቸው የሀገራችን የጀግንነትና የአንድነት ተምሳሌ የሆኑት የቋራው አንበሳ መይሳው ካሳ የተወለዱት ጥር 6 ቀን ነበር በ1811 ዓመተ ምህረት። ይህንን ምክንያት ማድረግ ስለ መይሳው ካሳ ወይም ስለ አፄ ቴዎድሮስ ንጉሠ ነገሥት ኢትዮጵያ በትዝታችን እንጨዋወታለን። ዋቢ የሆኑ መዛግብት ባለቤቶችና ጽሑፎቹን ላመላክቱን በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በአድማጮቻችንና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። የቋራ ባላባት የመቅደላ አንበሳ ሰርክለት አዲስ ነው ታሪኩ ሲነሳ። የካሳ ሰብዕና የታነጸው በሽፍትነት ዘመናቸው ነበር ቢባል እምብዛም ከእውነት የራቀ አይሆንም። ዘላቂ የሆኑት የካሳ ባህሪያት ቅርጽ የያዙት በዚህ ዘመን ነው። ከነዚህም ባህሪያት አንዱ ምቾትና ብልጭልጭ ነገር አለመውደድ ነው። ካሳ ኋላም ቴዎድሮስ የወታደሮቻቸውን ኑሮ የሚጋሩ መሪ ነበሩ። እንደ ገበሬ አርሰው ዘርተው እንደ ወታደር ይዋጉ ነበር። ሌላው ባህሪያቸው ደግሞ ለፍትህና ለእኩልነት መቆርቆር ነበር። እንደ ዝነኛው የእንግሊዝ ሽፍታ ሮቢን ሁድ ካሳም በሽፍትነት ከነጋዴዎች የዘረፉትን ገንዘብ ለገበሬዎች ማረሻ መግዣ ብለው ይለግሱ ነበር። በኋላ ክፉ መዘዝ ያመጣባቸው የቤተ ክህነትን መሬት ወርሰው ወታደሮቻቸውን ለመቀለም መሞከራቸውም የዚሁ የማደላደል ስሜት አንዱ ነጸብራቅ ነው። ከሁሉም በላይ ካሳ በሽፍትነት ዘመናቸው ነው ከግብጾች ጋር መጋጨት የጀመሩት። ቱርክ ብለው ከሚጠሯቸው ጋር ያደረጉት የዕድሜ ልክ ፍልሚያና ኢየሩሳሌምን ከነሱ ነፃ አወጣለሁ የሚለው አጉል ህልምም የተጸነሰው እዚሁ ኢትዮጵያና ሱዳን ድንበር ላይ ነው። በሕይወታቸው ሽንፈትን የማያውቁት ካሳ የመጀመሪያውንና የመጨረሻውን ማለት ይቻላል ወታደራዊ ሽንፈት የቀመሱት በ1840 ደባርቅ በምትባል ሰፈር ነው። እንግሊዞች በቴዎድሮስ ላይ መቅደላ ላይ ያገኙትን ወታደራዊ ድል እንደ ድል መቁጠር ያስቸግራል። በዚያን ጊዜ ቴዎድሮስ ያለቀላቸው ስለነበር እንግሊዞች ያለ ጠላት ተዋጉ ማለት ይቻላል። በ1840 የደባርቅ ውጊያ ጭፍን ድፍረትን እንጂ የጦር ስልትና ዘመናዊ መሳሪያን ያልታደለው የካሳ ሰራዊት በግብጽ መድፍ እንደ ጭዳ ታረደ። ካሳም ለካሄም አለ ብለው የወደፊት አቅጣጫቸውን ለማሰላሰል ተገደዱ። ሰልፍና መድፍ እነዚህ ሁለቱ ካሳ ከደባርቅ ሜዳ ያገኟቸው አብይ ትምህርቶች ነበሩ። እነሱን ያልያዘ ሰራዊትም የድል ተስፋው የመነመነ መሆኑን ተረድተው ሁለቱንም በእጃቸው ማድረግ የዕድሜ ልክ ጥረታቸው ሆነ። መጀመሪያ በግብጾች ኋላ ደግሞ በልብ ወዳጃቸው በእንግሊዛዊ ጆን ቤል ወይም ሊቀ መኳስ ዮሐንስ አማካይነት ሰራዊታቸውን ሰልፍና የውጊያ ስልት ማስተማር ጀመሩ። ካሳ ለመድፍ ያላቸው አክብሮትም ደባርቅ ሜዳ ላይ ተረግዞ ሴባስቶፖል ብለው የጠሩት መድፋቸው ጋፋት ፋብሪካ ሲሰራ ታላቅ ልደቱን አገኘ። የካሳ ስምና ዝና በቋራ አካባቢ እየገነነ ሲሄድ ባለስልጣኖቹን ራሳሊንና እናታቸውን እቴጌ መነንን ማሳሰብ ጀመረ። ፕሮፌሰር ባህሩ ዘውዴ በኢትዮጵያ ታሪክ መጽሐፋቸው ፕሮፌሰር ዶናልድ ክራሚ የቴዎድሮስን ሕይወትና ገጸ ባህሪ ሲገመግሙ ማብራራቱና መተንተኑ ቢጎላቸውም የዘመናዊ ስልጣኔ ሐሳብ የገባቸው የመጀመሪያው የኢትዮጵያ ንጉሥ ነበሩ ይሏቸዋል። ከአፄ ቴዎድሮስ በፊት የነበሩት ነገሥታትና መሳፍንት አንዳንድ የዘመኑ አሰራር ሐሳቦች ሳይገለጽላቸው ቀርቶ ሳይሆን እንደ ቴዎድሮስ ግን በስፋትና ያለመታከት ሐሳቡን ግብ ለማድረስ የጣረ ንጉሥ አልነበረም። ይሁን እንጂ ቴዎድሮስ ሀገሪቷን በዘመናዊ መንገድ ለመምራት የሚያስችላቸውን ንድፍ በደንብ ካለመቅረጻቸውም ሌላ በሚወስዷቸው ተቃራኒ እርምጃዎች ምክንያት ዓላማቸው ሊደናቀፍ በቃ። የሚያደርጓቸው የለውጥ ሙከራዎች በዳበሳ እንጂ ሁለገብ የሆነ የለውጥ ፕሮግራም ተከትለው አልነበረም። ከዘመነ መሳፍንት የተወረሱት ማህበራዊና ፖለቲካዊ መዋቅር ብዙም ሊያራምዳቸው አልቻለም። ስለሆነም የጀመሯቸው ወታደራዊና አስተዳደራዊ ለውጦች የኢኮኖሚና ቴክኖሎጂ መሰረት ስላልነበራቸው አየር ላይ ተንጠልጥለው ቀሩ። የአውሮፓውያን የቴክኒክ እርዳታ ለማግኘት አጥብቀው ይማጠኑም የሚሰማቸው አላገኙም። በመጨረሻም ቴዎድሮስ ብቸኛና
ግራ የተጋቡ የለውጥ ሐዋርያ ሆነው ቀሩ። ቴዎድሮስ ይከተሉ የነበረውን የአስተዳደር ፖሊሲ ስንመረምር በአንድ በኩል የዘመነ መሳፍንት ማነቆ ምን ያህል ጠንካራ እንደነበረ፣ በያ በኩል ደግሞ ቴዎድሮስም ራሳቸው ተለዋዋጭ እንደነበሩ እንረዳለን። የቴዎድሮስ ለውጥ የማምጣት ፍላጎት ጎልቶ የወጣው ከአስተዳደር መስክ ይልቅ በወታደራዊ መስክ ነው። በአደረጃጀት፣ በስነ ስርዓትና በጦር መሳሪያ። በአደረጃጀት በኩል ቴዎድሮስ ለማድረግ የፈለጉት አብይ ለውጥ ተጠሪነታቸው ለመሳፍንቱ የነበረውን የተበታተኑትን ሰራዊቶች በአንድ አገር አቀፍ ብሔራዊ ሰራዊት ለመተካት ነበር። በዚህም መሰረት ከተለያዩ ግዛቶች የመጡ ወታደሮች በአንድ ሬጅመንት ተሰልፈው እንዲዋጉ በማድረግ ከጠባብ የአካባቢ ስሜት ተላቀው ሰፋ ያለ አመለካከት እንዲኖራቸው ለማድረግ ሞከሩ። ከዚህም በላይ የ10 አለቃ፣ የ50 አለቃ፣ የ1000 አለቃ የሚባሉ አዳዲስ የማዕረግ ስሞች በመፍጠር እስካለንበት ጊዜ ድረስ እያገለገለ ያለውን የስልጣን ተዋረድ መሰረቱ። ለወትሮ ሰራዊቱን ያጅበው የነበረውን ጀሌ፣ ገረድ፣ አሽከር ወዘተ በመቀነስ የሰራዊቱን በፍጥነት የመንቀሳቀስና በአጠቃላይም የውጊያ ችሎታ ማዳበር ደግሞ ሌላው በአደረጃጀት በኩል ያመጡት ለውጥ ነበር። ስለ ልኩም ሆነ ስላከፋፈሉ በውል የታወቀ መረጃ ባይኖርም ለሰራዊታቸው ደሞዝ በመቁረጥ ወታደር በየባላገሩ ቤት የመመራትን አስከፊ ስርዓት ለማስቀረትም ሞክረው ነበር ይባላል። የቴዎድሮስ ወታደራዊ ለውጦች ሌላው ገጽታ ደግሞ ሰራዊታቸውን በዘመናዊ መሳሪያ የማስታጠቅ ጽኑ ፍላጎት ነው። በግዥም ሆነ በምርኮ ቴዎድሮስ ብዙ የጦር መሳሪያ ማካበት ችለው ነበር። የእሳቸው ምኞት ግን ከውጪ የተሰራው መሳሪያ ማግኘቱ ሳይሆን በአገር ቤት ሰርቶ ለማፍራት ነበር። በደባርቂ ውጊያ ማግስት የግብጾችን ባሩድ በመቅበር ከሩቅ የሚፈነዳ መድፍ ለመስራት ሞከሩ። የዚህ መሳሪያ የመፈብረክ የማይታጠፍ ዓላማ ማሳረጊያውም ጋፋት ሆነ። ይሁን እንጂ የጋፋት የዘመናዊ ስልጣኔ መዲናነት ከጅምሩ ብዙ ለማለፍ አልቻለም። ሌላው የቴዎድሮስ ለውጥ ለማምጣት የፈለጉበት ጉዳይ የባሪያ ንግድን በተመለከተ ነበር። ቴዎድሮስ ስር ነቀል የሆኑ ለውጦች ለማምጣት ደልዳላ የፋይናንስ መሰረት እንደሚያስፈልግ ተገንዝበው ይህንንም ችግር ፈታለው ብለውም ከቤተ ክህነት ጋር ተጋጩ። ደጃች ካሳ ገና ሽፍተው ከነራስ አሊ ስለ እርቅ ካህናት በሚላክላቸው ጊዜ በበጌምድር ያሉትን ብረት ሰራተኞች ሰብስበው 1000 ማረሻ አስቀርበው አረር ያስቆርጡ ነበር። የድሮ ጠመንጃ ባሩድና ብረት በአንድነት በጨርቅ የተጠቀለለ ይጎርስና በሚተኮስበት ጊዜ የባሩዱ የማስፈንጠር ኃይል አረር የተባለችውን ብረት አስፈንጥሮ ስለሚወረውራት ለታለመበት ግብ አደጋ ታደርሳለች ይላል ጋሽ ጳውሎስ። ገሪማ ታፈረም ስለ ደጃች ካሳ ሽፍትነት ዘመን ሲያወሱ በዚህ ዘመን ቋራ አጥብቆ ጠፍ ሆኖ ስለነበር ልጅ ካሳ ብዙ ገንዘብ አውጥተው መቆፈሪያ ግዛና ቆፍር ብለው ለባላገሩ ሰጡት። እርሳቸውም በወታደራቸው ዱሩን እያስመነጠሩ ማስቆፈር ብዙ እህል ዘሩ። ባላገሩም እርሳቸውን በመከተል እህል በብዛት ስላበቀለ ጥጋብ ሆነ፣ አገሩም ለማ ይላሉ። በሌላ ጊዜም ደጃች ካሳ ራስ አሊ ደጃች በለውንና ብሩ አሊ ጋዝን ብዙ ጦር ሰጥተው ሲያዘምቱባቸው ጨውድባ ላይ የእንጨት መድፍ አስፈልፍለው ላይላውም በብረት አስጠምጥመው የብረት አረር አድርገው ለጉመው ከዚህም ሌላ ባሩድ በሸክላ ያደረጉ ምድሩን አስቆፍረው የመጣባቸው ጦር ከሚሰፍርበት መሬት ውስጥ ቀብረው በረጃጅም ቀርከሃ ባሩድና ጠረጠንቅ አድርገው ለመተኮስ እንዲመች ውስጥ ለውስጥ ከምሽጋቸው ድረስ አስመጡት። ይሁንም ይህ ምናልባትም በኢትዮጵያ የመጀመሪያው የፈንጂ ቀበራ በአንድ ወታደር ምክንያት ግቡ ሳይመታ ቀረ። የደጃች ካሳ ወታደር ተይዞ የምታደርጉት ጥበብ ምንድነው? ሳናርድ በፊት ተናገር ተብሎ ሲመረመር የተቀበረው ምስጢር አውጥቶ ስለተናገረ ነበር ግቡን ሳይመታ ይቀረው። አጤ ቴዎድሮስ ኢትዮጵያ ውስጥ ገብተው የነበሩትን ፈረንጆች አሰባስበው ለኢትዮጵያ እድገት የሚሆን ተግባር በውዴታ ብቻ ሳይሆን በግዴታም ጭምር እንዲሰሩ አደረጉ። እነኚህ ሚስዮናውያንና ለአገር ጉብኝት የመጡት ፈረንጆች በእጅ ጥበብ በኩል እንብዛም ዕውቀት ስላልነበራቸው የቴዎድሮስን ፍላጎት እንደምኞታቸው ሊፈጽሙላቸው አልቻሉም። ሄንሪ ዱፍተን በደቡብ ኢትዮጵያ ያሉትን ህዝቦች ወንጌል ለማስተማር የመጣ ነበር። በ1830 ዓ.ም የታወቀው የጀርመን የተፈጥሮ ተመራማሪ ሩፔል ከፍራንክፈርት ተነስቶ ኢትዮጵያ ገባ። ከሩፔልም ቀጥሎ ጀርመናዊ የእጽዋት ተመራማሪ ዶክተር ሼምፐር ለእጽዋት ምርመራና ጥናት ተግባር ወደ ኢትዮጵያ መጣ። ከ1831 እስከ 1835 ባለው ዘመንም ለፌብሬጀር እና ፔቲ የተባሉት ሳይንቲስቶች ለሳይንስ ምርምርና ጥናት ተግባር ኢትዮጵያ ገቡ። ፈረንሳዮቹ ኢንጂነሮች ሬኒና ጋሪኒየር በምጽዋ በኩል አድርገው በትግራይ አልፈው ጎንደር ገቡ። ማንስፊልድ ፓርኪንስ ከ1835 ጀምሮ እስከ 1840 ትግራይን እየጎበኘ
የኢትዮጵያን ታሪክ ሲያጠና የቆየ ሰው ነበር። አጤ ቴዎድሮስ እነኚህንና ሌሎችን ማሰባስበው ያለ ዕውቀታቸው የእጅ ሥራ እንዲሰሩ አዘዟቸው። ከሚስዮናውያኑ አንዱ ፍላድ የሚባለው ታሞ ስለነበር ወደ ውጭ ሀገር ሄዶ ታክሞ እንዲመለስ ቴዎድሮስን ፈቃድ ጠየቀ። ፍላድ ለቴዎድሮስ ወዳጅ ነበርና ህመሙን ታክሞ በሚመለስበት ጊዜ የእጅ ሥራ አዋቂዎች ይዞላቸው እንዲመጣ ቴዎድሮስ ለመኑት። ፍላድም ፈቃደኛ ሆኖ በመገኘቱ አጤ ቴዎድሮስ አድራሻ የሌለው ለፍላድ የምስክር ወረቀት የሚሆን የእሳቸው መልእክተኛ መሆኑን ጠቢባን እንዲያመጣላቸው መታዘዙን የሚገልጽ ቀጥሎ ያለውን ደብዳቤ ሰጡት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ፍጡር ባሪያው የዳዊት የሰለሞን ልጅ ንጉሠ ነገሥት ቴዎድሮስ ዘኢትዮጵያ አቶ ፍላጥን በአውሮፓ ልኬ ሰድጄዋለሁ። ብልህ ሠራተኛ ፈልጌያለሁ። ከኔ የሚመጣን ሠራተኛ ሁሉ በደስታ አቀበላለሁ። ቢኖርም ደስ አሰኝቼ አኖረዋለሁ። ብልሃቱንም አስተምሮ ወደ አገሬ እመለሳለሁ ቢል ደሞዙን ሰጥቼ ደስ አሰኝቼ ሸኝቼ ሰደዋለሁ። በእግዚአብሔር ኃይል የእግዚአብሔር እምነት ይሁንብኝ። ክርስቶስ በተወለደ በ1858 ዘመን በዘመነ ማርቆስ በሚያዝያ 1 ቀን ዘጌ ላይ ተጣፈ። ፍላድ ሕመሙን ድኖ ሚስት አግብቶ ዓመት ከመፈቁ ወደ ኢትዮጵያ ሲመለስ ዋልድሜር፣ ቤንደር፣ ኪንስሌ፣ ሜየር፣ ሳልሙለር እና ስኮርዝ ከነልጁ ሆነው አብረውት መጡ። ዋልድሜር ለወንጌል መልእክት ሥራ ከጳጳስ ጎባት የተላከ ቢሆንም ሌሎቹ ግን የእጅ ሥራ ሙያ የነበራቸው ነበሩ። ሆኖም በጉዞ ላይ እንዳሉ የስኮርዝ ልጅ ሞተ። ኢትዮጵያ ውስጥ ገብተው ወጭኔ ላይ ሲደርሱ መንገደኞቹ በሙሉ ታመሙ። ከጥቂት ቀናት በኋላ ስኮርዝ በያዘው ሕመም ምክንያት ሲሞት ሌሎቹ ድነው በ32 ግመሎች የተጫነውን ጓዛቸውን ይዘው ጎንደር ገቡ። ከግመሎቹ ጭነት አብዛኛው የአማርኛ መጽሐፍ ቅዱስ ነበር። አጤ ቴዎድሮስም በደስታና በአክብሮት ተቀበሏቸው። በመንገድ ስለሞቱት ሰዎችም በጣም ማዘናቸውን ገልጸው እግዚአብሔር የኔን ኃጢአት ቆጥሮ ነው እነዚህን ሰዎች ከኔ ወሰዳቸው ማለታቸውን ዋልድሜር ጽፏል። ከዚያም እያንዳንዳቸውን ችሎታ ጠይቀው በችሎታቸው መሰረት እንዲሰሩ አዘዙ። ቴዎድሮስ የሚመጣውን የውጭ ሀገር ሰው ሁሉ ሲገናኙ ዋናው ጥያቄያቸው ምን ሥራ ታውቃለህ ማለት ነበር። ምንም አላቅም ካለ ዳግመኛ ያነጋግሩት። ፈጥኖም ከኢትዮጵያ እንዲወጣ ያዛሉ። ለምሳሌ ሄንሪ ዱፍተን የመጣ ጊዜ ከቴዎድሮስ ጋር ተገናኘ። ራሱ ሄንሪ ዱፍተን እንደጻፈው የባሩድና የእርሳሱን አሰራር ትችላለህ ቢሉት የለም እንዲህ በማለት ያዝናለሁ እንጂ አላውቅበትም፣ በአገሬም ቢሆን በጉምሩክ ጸሐፊነት ሠራ የነበርኩ ነኝ አላቸው። አጼ ቴዎድሮስም ይሄም መልካም ነው፣ አንድ የእንግሊዝኛ ጸሐፊ እንዲኖረኝ ብዙ ጊዜ አስብ ነበር። አሁን አንተ በዚያ በኩል ታገለግለኛለህ አሉት። ቴዎድሮስ የሰበሰቧቸውን ፈረንጆች መቅደላ አስቀምጧቸው በዚያን ያለው ብርድና ሌላም ሁኔታ ለፈረንጆቹ አልመች ስላለ ጆን ቤል ከቴዎድሮስ አስፈቅዶላቸው ከመቅደላ ተራራ ላይ እንዲወርዱና ጋፋት እንዲኖሩ አስደረገ። ጆን ቤል በዚህ ልመና የገባው ከኢትዮጵያዊት የወለዳት ሴት ልጁ ዋልድሜርና ግብታ ከባሏ ጋር መቅደላ ስለነበረች በሷም ውትወታ ጭምር ነው። ከቴዎድሮስ ፈቃድ እንደተገኘም በሰኔ ወር 1852 ዓ.ም ወደ ጋፋት ሄዱ። በዚያም በህብረት እየሆኑ 12 ትናንሽ ቤቶች ሰሩ። በዚህ አይነት የህብረት አሰራር እያንዳንዳቸው 2 ጎጆ አገኙ። አንድ ቤት የመኝታና እልፍኝ ሲሆን አንደኛው ማድ ቤት ነበር። ጋፋትም የአውሮፓውያን ሰፈር ሆነ። አንድ ቀን ንጉሡ ዋልድሜርን እናንተ የአውሮፓ ሰዎች በጣም ብልሆች ናችሁ፣ ግን ችሎታችሁን ደብቃችኋል። አሁን በጣም ትልቅ የሆነ መድፍ እንድትሰሩልኝ እፈልጋለሁ። መስራቱን አናውቅበትም ብትሉ ሁላችሁም ዋሾች መሆናችሁን እረዳለሁ ብለው በድንገት ማዘዛቸውን ራሱ ዋልድሜር ጽፎታል። ዋልድሜር ስለ ራሱ አስተሳሰብ ሲጽፍ አናውቅበትም ብል ሁላችንም ይገሉናል፣ እናውቅበታለንና እሺ እንሰራለን ብለም ካልሰራን ያው መገደላችን ነው ብዬ ጥቂት አሰብኩና ለመስራት ምንችለውን ሁሉ ለማድረግ እንሞክራለን አልኳቸው። ቴዎድሮስ በዋልድሜር አመላለስ ተደሰቱ። ስራውም እንዲጀመር ማዘዙ። በውሳኔያቸው መሰረትም የመድፉን ሞዴል በወረቀት ላይ ሰርተው ዋልድሜር ለቴዎድሮስ አቀረበ። ንጉሡም ስዕሉን አይተው ከተስማሙ በኋላ በአስቸኳይ እንዲሰራ አዘዙ። የጉልበቱን ሥራ የሚረዷቸውም በሺህ የሚቆጠሩ ሰዎችን ሰጧቸው። ከሁሉም የተሻለ ዕውቀት ያለው ሞርዝ ነው። ሞርዝ በፊት የራሺያ ወታደር ነበርና በኋላም የፖላንድ ወታደር የነበረ ነው። ወደ ኢትዮጵያ የመጣውም ለጉብኝት አገር ለማየት ነበር። የብረት ማቅለጫውን ምድጃ ከሸክላ እንዲሰራ ተወሰነ። ከዚያ ስለሚቀጥለው ሥራ ዕውቀት የላቸውም ነበርና